ኦኬ ጋይስ እንግዲህ ዛሬ ማሳያችሁ ኤሪያ ኦፍ ኢንትረስትን እንዴት አይደንቲፋይ እንደምናደርግ ነው ማለት ነው። ላይክ ቶፕ ሌቨል አናሊሲስ ምናምን እንዴት እንደሚሰራው ነው ማለት ነው። እዚህ ጋር በፒክቸር አድርጌላችኋለሁ። ፒክቸሩን ከፈለጋችሁ ቴሌግራም ቻናል ላይ እዚህ ጋር ስክሪን ላይ አስቀምጬላችኋለሁ። ቴሌግራም ቻናል ጆይን አድርጉ። መጀመሪያ ፈርስት ፕሪቪየስ አይ እና ፕሪቪየስ ነው አይደንቲፋይ እናደርጋለን። እሺ ይሄ እንዲቀለን ላይን ቻርት ላይ እንሄዳለን። ማለት ፕሪቪየስ አይ ሆና እዛ እናሰምርበታለን ማለት ነው። ፕሪቪየስ አይ then previous ሉ ደግሞ ይሆና previous ሉ ደግሞ ይሄውና previous ሉን እናሰምራለን። then next ምንድነው የሚለን liquidity እናወጣለን ማለት ነው። ላይክ ኢኳል ሃይ ሊኩዊዲቲ ሊሆን ይችላል። ኢኳል ሃይ ምናምን ፈልጋል ሊኩዊዲቲ እናወጣለን። አሁን እቺ ኢኳል ሃይ ትመስላለች። ኢኳል ሃይ ነገር ናት፣ ተቀራራቢ ነው። ከዛ እናሰምርበታለን። ኢኳል ሃይ ነው እናሰምርበታለን። እንደዚህ እናሰምራለን ማለት ነው። ከዛ የታችኛው ደግሞ ያው እዚህ አካባቢ ሊኩዊዲቲ አለ ማለት ነው። ለዛ ሴል ሳይል ሊኩዊዲቲ እዚህ ጋር እናሰምራለን። ሚስ ያው ቤሳል ሊኩዊዲቲ ይሄው ሴልሳል ሊኩዊዲቲ ይሄውና ማለት ነው። then next ምንድነው የምናደርገው ፖቴንሻል ዞን እንፈልጋለን ማለት ነው። እንደ ቤሪሽ ማለት ኦርደር ብሎክ ፌር ቫልዩ ጋፕ ምናምን እንፈልጋለን ማለት ነው። ይሄን ለማግኘት ደግሞ ካንድል ጋር እንሄድና ካንድል ጋር እናያለን። አሁን ካንድል ጋር ለምሳሌ እዚህ ጋር ኦርደር ብሎክ አለ። ለዛ ኦርደር ብሎካችንን ማርክ እናደርጋለን። ኦርደር ብሎክ ማርክ እናደርጋለን። then order block fair value gap ደግሞ እንፈልጋለን። fair value gap ከሌለ የለም ኖርማል ችግር የለም ከሌለ ማለት ነው። fair value gap ችግር የለውም። then ምንድነው የምናደርገው area of interest እናወጣለን። area of interest ለማውጣት area of interest ማለት ስሪ ተች ያለው ነገር ማለት ነው። ስሪ ተች ያለው ለምሳሌ አሁን እዚህ ጋር ይሆናል 1 2 3 እዚህ ጋር ስሪ ተች ያለው ነገር እናሰምራለን ማለት ነው። በጣም እንደዚህ ሰፊ መሆን የለበትም ለማስመር ነው። አንዴ እንደዚህ ታይት እናደርጋታለን፣ እናጠባታለን። እንደዚህ እናጠባታለን ማለት ነው። ይሄው እዚህ ጋር 1 እዚህ ጋር 2 እዚህ ጋር 3 አገኘን ማለት ነው። ለሱን ደግሞ ማርክ ላድርግላችሁ። እንደዚህ እናደርጋታለን። አይቺን ይዘን ሽት ቺንሰር እንደዚህ እናደርጋትና ይሄው እንደዚህ ክቡ ላይ ካስቀመጥን በኋላ ሶስቱንም እናስቀምጣለን ማለት ነው። ላይክ አይደንቲፋይ ለማድረግ እንዲመችን አድርገን ማለት ነው። ዜን እንዲናስ ከዛ ያው እንዲያስቀምጥ ኤሪያ ኦፍ ኢንትረስታችንን ካገኘን በኋላ ምንድነው ቀጣይ የምናደርገው ኤሪያ ኦፍ ኢንትረስት ካገኘን በኋላ ፕራይስ ኤሪያ ኦፍ ኢንትረስት ጋር እስኪገባ እንጠብቃለን። ፕራይስ ኢንትረስት ኤሪያ ኦፍ ኢንትረስት ጋር ከሄደ በኋላ ይኸው ዌት ፎር ፕራይስ ቱ ሪች ኤሪያ ኦፍ ኢንትረስት ከዛ ኮንፈርሜሽን እንጠብቃለን ማለት ነው። ፕራይስ አሁን ኤሪያ ኦፍ ኢንትረስት ጋር እንዲመጣ እንጠብቅና ከመጣ በኋላ ኮንፈርሜሽን እናያለን። ለምሳሌ 50 ሚኒት ላይ ወርደን አሁን 4 አወር ላይ ሰራ ነው 50 ሚኒት አካባቢ ወርደን ቼንጅ ኦፍ ካራክተር አለ ወይ ብሬክ ኦፍ ስትራክቸር አለ ወይ ሚሊዮን እናያለን ማለት ነው። ካለ እንገባለን ማለት ነው። ኢንትሬድ አሁን ለምሳሌ አሁን የሚሆነው ይወጣል ብሬክ አደረገው ሪቴስት አድርጎት ይወጣል ማለት ነው። እንደዛ ነው የሚለው። አሁን ይሄ ሪቴስት ካደረገው በኋላ 50 ሚኒት ጋር ኖርድና ቼንጅ ኦፍ ካራክተር አለ ወይ ብሬክ ኦፍ ስትራክቸር አለ ወይ ሚሊዮን አይተን ነው የምንገባው ማለት ነው። ይሄው የዛሬ ቪዲዮአችን ይሄን ይመስላል። ባጭሩ ነው ያስረዳዋችሁ ኤሪያ ኦፍ ኢንትረስትን እንዴት እንደምናወጣ ባጭሩ
ባጭሩ ነው ያስረዳችሁ እና አመሰግናለሁ።